እንደምን አደራችሁ ወገኖቼ። ዛሬ ምክክር የሚለውን ሐሳብ ከመጽሐፍ ቅዱስ ከማህበረሰብ እንዲሁ ለማየት እንሞክራለን። ምክክር ኮንሰልቴሽን የሚለው የእንግሊዝኛ ቃል በእንግሊዝኛው ቢቀመጥ በዕብራይስጥ ቢሆን በግሪክ ቢሆን በአማርኛ ቢሆን በከምባትኛ ቢሆን በኦሮምኛ በሲዳምኛ በወላይትኛ በተለያየ ቋንቋ ውስጥ ምክክር የሚለው በሁለት ሰዎች መካከል ወይንም በሁለት ማህበረሰብ መካከል በህብረተሰብ መካከል በህዝብ መካከል ባለው አስተዳደርና አኗኗር መካከል ለመልካም ውጤት ለመልካም ኑሮ ለሰላምና ለፍቅር ለምርታማነት አንድ ግብ ላለው መልካም ነገር የሚደረግ በበጎ ህልና ወደ አንድ መፍትሄ ለመምጣት የሚደረግ የሐሳብ ልውውጥ ነው። ይህን የሐሳብ ልውውጥ በተመለከተ እንዴት ወደዚህ ሐሳብ ዛሬ መጣህ ብትሉ ኢትዮጵያ እየመከረች ነው ስለተባለ አይደለም የመጣሁት። በእርግጥ ኢትዮጵያ ልትመክር ይገባል። መጽሐፍ ቅዱስ ብዙ ምክር ባለበት በዛ ኃይል አለ ይላል። በቤተሰብም ቢሆን ምክር እጅግ አስፈላጊ ነው እና ቤተሰብን የተዋጣ ቤተሰብ ወደ መልካም ዓላማና ወደ መልካም እድገት ከሚወስዱ ዋነኛ ነገሮች መመካከር ከሆነ ህብረተሰብንም እንደዚሁ ነው። ይህንን በጸሎት ውስጥ ባለሁበት አንድ አጋጣሚ ተፈጠረ። ይህ አጋጣሚ እውነትን መናገር ጥሩ ነው። የዓርብ ቀን ጸሎት ላይ ጠዋት የንስሐ ጊዜ ነበር። ስፔሲፊክ የሆነ መልእክትም ነበረኝ። ለመላው የኢትዮጵያ ህብረተሰብ የሚመለከት ነው። ንስሐ ነበር። በዛን ጊዜ እያነባሁ ነበረ በመዝሙር ይቅርታ ይቅርታ የሚለውን። ምክክር ውስጥ ይቅርታ ወሳኝ ነው። ከእግዚአብሔር ጋር እንኳ ለመነጋገር ይቅርታ ቀድሞ መጠየቅ፣ ሶሪ ማለት እና forgiveness and forgetting negative emotion, these are the two keys for laughter ይላል and the two keys for peace። ይቅር ማለትና ክፉን መርሳት ሁለቱ የሳቅም የደስታም የውይይትም ቁልፎች ናቸው። ታዲያ ዛሬ ወገኖቼ በጠዋት እየጸለይን ንስሐ ከገባን በኋላ እግዚአብሔር አምላክን ቃል ስጠን ስንል ዘጸአት ምዕራፍ 18ን ሰጠኝ። የማውቀው ክፍል ነው። ብዙዎቻችሁ ታውቃላችሁ። እንዴት እግዚአብሔር ዛሬ ይህንን ስለ ምክር ሁላችሁ የምታውቁት ነው። ጉድ ገቨርናንስ የጀመረው በሙሴ ህይወት ነው። ዩቶር ነው። ወዲያው ገረመን። ሁለት አጋጣሚ የማንላቸው ነገሮች ነበሩ። አንዱ ሐምሌ 10 ከ6ቱ ወንድ ልጆቼ የአራተኛው ወንድ ልጄ 15ኛ ዓመቱ ነው። በማህፀን እያለ እግዚአብሔር አምላክ ተናግሮኝ ዳኒ አማካሪ ነው ብዬ ነበር። በእርግጥም ልጁ አሁንም አማካሪ ነው፣ ከጎን ያለ የእሱ ልደት ይከበራል። እንዴት በዛሬ ቀን እንዲህ አይነት ቃል መጣ ብለን ስናስብ እንደገና ለካ ሀገራዊ ምክክር እየተካሄደ ነው። እግዚአብሔር ሊያስተምረን ነው ብለን በዚህ ቃል ጥናት ውስጥ ስንገባ በጣም የሚገርምን ነገር በዚህ ሳምንት እናንተ ወሩን ስትሞክሩ እኔም እየጸለይኩ ይህን መልካም ነገርን አካፍላችኋለሁ።
የማካፍላችሁ ደግሞ በፍልስጤም ጋዛና እስራኤል መካከልም በምክክር ውስጥ stop the inner war, the inner wars are cause of external war በሚል ተቃቅፎ የተላቀሱበት ጊዜ አለ። አይቼዋለሁ። በቤተሰብም እንደዚህ ነው። ታዲያ ምክክር ኤራ ይባላል በከንባትኛ። ኤሪምኑ መካኖ ይላሉ አባቴ ድሮ። የምክር ቤት ይጸናል ይላሉ። ልክ ነው። መጽሐፍ ቅዱስም ብዙ ምክር ባለበት በዛ ኃይል አለ ይላል እና በኦሮምኛ መሪያቻ መሪያዳ ይላሉ አባ ኦላዎች፣ አባ ገዳዎች። ሰዎች ተጋጭቶ ከመጡ ራሱ እስቲ ተማከሩ ይላሉ። ኮታ ወሊም መሪያና ይላሉ። መሪ ወይንም ምክር ወይንም ኤራ ያለበት እናንተ በራሳችሁ ቋንቋ በሉት ሁል ጊዜ ለጋራ ጥቅም የሚሆን መልካም ሐሳብ፣ ለጋራ ደስቲኒ ወይንም ለጋራ የህይወት ዓላማ፣ የኑሮ ዓላማ ግብ መድረስ እጅግ ጠቃሚ ነው። ታዲያ በዚህ ዛሬ ላስቀምጥ የፈለኩት ከዩቶር ምንን እንማራለን ስንባል ምክርን በተመለከተ ኢትዮጵያዊ አይደለም ወይ ይሄንን የመጀመሪያ በሰው ልጅ ታሪክ ላይ መልካም ምክርን ያመጣው? ወንድሞቼ፣ እህቶቼ፣ አባቶቼ፣ ልጆቼ፣ ትናንት ኢትዮጵያዊ እንደዚህ ለእስራኤል ለአይሁድ ህዝብ ትልቅ ቦታ መድረስና ዛሬ ዓለም ሁሉ የሚጠቀምበት ጉድ ገቨርናንስ ፕሪንሲፕል ጆብ ዲስክሪፕሽን ወይንም የስልጣን ተዋርዶ በሰራዊት ውስጥ 10 አለቃ፣ 50 አለቃ፣ 100 አለቃ፣ ሻለቃ እስከ ጀነራል አለ። ይሄ ሰራዊቱን የሚገዛ ነው። ልክ እንደዚሁ ከቀበሌ እስከ ጠቅላይ ሚኒስትር ቢሮ ባለው ተዋሃድ የአስተዳደር ከቤተሰብ የሚጀምር ነው። በዚህ ውስጥ ለምክክር ወሳኝ የሆኑ የመጀመሪያው አንኳር ነገሮችን ላስቀምጥ ፈልጋለሁ። የመጀመሪያ ንጹህ ልብ ያስፈልጋል። ንጹህ ልብ እንዴት ይገኛል ቢባል ቅድም እንዳልኳችሁ ያለፈውን መጥፎ ነገር ኦልድ ፋይልስ እንለዋለን ዴሊት ማድረግ ነው። በምን? በይቅርታ ፎርጊቭነስ and forgetting። ሌላው ደግሞ መርሳት። ሐዋርያ ጳውሎስ እንደሚለው የኋላዬን ትቼ የፊቴን ለመያዝ እዘረጋለሁ እንደሚለው ንጹህ ልብ፣ የዳዊት ልብ ንጹህ ስለነበረ ብዙ ሰልፍ ቢበዛበትም በመጨረሻ ስኬት ነው የሆነለት። በጎ ህልና ይሄ ሐዋርያ ጳውሎስ ጢሞቴዎስን መክሮታል። ንጹህ ልብ፣ በጎ ህልና ይኑር፣ ማንም ታናሽነትን አይናቅ ነው ያለው። ሌላው መልካም ሐሳብ፣ በአእምሯችሁ መለወጥ ታደሱ እንጂ ይህን ዓለም አትምሰሉ። that means የተለወጠ አእምሮ ማለት ፖዚቲቭ ቲንኪንግ፣ ፖዚቲቭ አቲቲዩድ፣ ፖዚቲቭ አውትሉክ፣ ነገሮችን በቀናነት የማየት። ሌላ መልካም ንግግር። እነዚህን ሁሉ ለመድረስ መጀመሪያ መሰማማት። ሙሴ አማቱን ሰማው። አማቱን ከመስማቱ በፊት ግን አፕሮች ኮንፍሊክት አስወግዷል። ሙሴ መጣ፣ ሰገደ፣ ሳመው፣ ምስቱን፣ 2 ልጆቹን፣ አማቹን ሰው አላከም። መጥቼ ያለው ምስትህንና ልጆችህን ይዤ ስል ችግር ይዞብኝ መጣ አላለም። ቤተሰብ ይዞ ነው የመጣው። ህዝብ ይዞ ነው የመጣው። ሀገር ይዞ ነው የመጣው። አካሉ ነው። አሮንን አላከም። ሌላ አንድ ሰው ከጉባኤ መካከል አላከም። ህዝብ ይመራ ነበር። ተነስቶ መጣና ተቀበለው፣ ሰገደ፣ ሳመው። ሪስፔክትፉል መሆን፣
የልብ ደስታ ፊትን ያበራል፣ ለወዳጅ እንደ ግብዣ ነው። መጀመሪያ አፕሮች ኮንፍሊክትን እናስወግድ፣ የአቀራረብ ግጭትን እናስወግድ። እርስ በርስ መቀባበል ካለ፣ መልካም ሰላምታ ካለ ጀምራችኋል። አሁን 10 ቀን ሆኖታል። እንግዲህ መቀባበል፣ መልካም ሰላምታ፣ መልካም የሆነ ግንኙነትን ከፈጠርን በኋላ አንዱ ስለ ሌላው የሚናገረውን ያየነውን የሰማነውን መናገር አለብን። ውሸትን ከደባለቅን፣ ሽንገላ ካለ፣ ይህ ለወገኔ ይጠቅማል ካል፣ ለኔ ክልል፣ ለኔ ዞን፣ ለኔ ዘር፣ ለኔ ጎሳ የምንል ከሆነ አይሆንም። ሰብአዊነትን ይዞ ይህ ሰው መጥቶ ቤተሰብ ብሎ ነው የተቀበለው። ከዛ በኋላ ደግሞ አማቼ ነው እንዴት ይመክረኛል አላለም። አየ፣ ህዝቡ ቆሟል። ግማሽ ሚሊዮን ህዝብ እኮ ነው ቆሟል። ሙሴ ተቀምጧል። ይሄ ሙሉ ቀን መቆም ላንተም ለህዝቡም አይበጅም። ህዝቡም ይጎዳል፣ አንተም ትጎዳለህ። ጫናው ይበዛል። ይህን እንዲህ አታድርግ፣ እመክርሃለሁ፣ እግዚአብሔር ካንተ ጋር ይሆናል። ምክሬን ስማ ስል ምክርን ሰማ። ስለዚህ ለምክር የተዘጋጀ ልብ እጅግ አስፈላጊ ነው። ምክር ደግሞ ከሪያሊቲ ተነስተን፣ ከተጨባጭ ሁኔታ ተነስተን ችግሮችን ለመፍታት የምንወያይ መሆን አለበት እንጂ ለስልጣን ለጥቅም የሚመቸውን አይደለም። በዚህ ቦታ ላይ ምንድን ነው ያለው ዩቶር? እሱን ተመልሰን የምናየው ታማኝ የሆኑትን እግዚአብሔርን የሚፈሩትን ጥበብ ያላቸው እግዚአብሔርን የሚፈሩትን ረብ የለሽ ገንዘብ የማይፈልጉትን ጉቦኛ ያልሆኑ፣ ዘረኛ ያልሆኑ፣ ሆዳም ያልሆኑ፣ ስገብገብ ያልሆኑ እነዚህ እንዲህ አይነቶቹን በስልጣን ቦታ አታስቀምጥ። አንተን የሚያግዘውን በተዋረድ እንዲያስቀምጥ። ግን ይሄ እናንተን ከትዕቢተኛው ፈርዖን ነፃ ያወጣው እግዚአብሔር የተመሰገነ ይሁን ብሎ ለሱ የተደረገለት ደስታ ምን ያህል እንዳስደሰተው። ስለዚህ እግዚአብሔር ለሀገራችን እያደረገ ያለው መልካሙን ነገር እግዚአብሔርን አመስግነን በጠላት በኩል በዲያብሎስ በኩል ወይንም በሰው ዕውቀት በማጣት በኩል በሕዝብ ላይ የደረሰውን ክፉን በመተው ዳግመኛ ክፉ እንዳይመጣ መሰማማት መስማማትን ያመጣል። መሰማማት መስማማትን ያመጣል ማለት ወልአጌቲ ወሊገልቲ ፍዲ መጮጫቀም ምጦመት ኤባ ነው። መጀመሪያ በጣም የሚገርም አንድ አባባል አለ ሲዳማ ውስጥ፣ ጀረና ማጭሽተነይ ይላሉ ሽማግሌዎች። ኦሮሚያ ውስጥ ደግሞ ኢሮ ዳጌቱ ያዳጌን ካለ ወደ አንድ ሐሳብ እየመጣ ነው ማለት ነው። ልክ እንደዚሁም ደቡብ ላይ ከምባታ ውስጥ ባዶ መጮታዮንት መና መጮቴንት ጣው አጌክ ይላሉ። ነገሩን አንደርስታንድ አረክ። ልክ እንዲህ አይነት አንደርስታንዲንግ ዲቨሎፕ እያደረገ የሚሄድ ማህበረሰብ በንጹህ ልብ በተከፈተ አእምሮ እውነት ለመናገር በጋራ ዓላማ ለመልካም ቦታ እግዚአብሔርም ይረዳዋል። አመሰግናለሁ። ይህን ሐሳብ ሼር፣ ሰብስክራይብ ዲዩት አድርጉ። ክፉን የሽንገላ መንፈስን የትዕቢት መንፈስን ትዕቢት ነውና ውድቀትን የሚቀድመውና መለያየትን የሚያመጣው እግዚአብሔር ያርግልን እላለሁ። አመሰግናለሁ። በቀጣዩ ደግሞ ከዚሁ መጽሐፍ ክፍልና ከማውቀው ነገሮች ምክክር ውጤታማ ሊሆን የሚችልባቸውን መንገዶች የሚመካከሩ ሰዎችስ ምን አይነት መሆን አለባቸው የሚለውን ጠለቅ አድርገን እናያለን። አመሰግናለሁ። እግዚአብሔር በፈገግታ በፍቅር አስጀምሮ ክፉ በውስጣችን ያለ ጥላሸት ነገር የሆነ የሰማነው ያየነው የተበሳጨንበት ከኛ ላይ እንድነሳ እጸልያለሁኝ። እናንተም ለእኔ ጸልዩ። መልካም ምክክር ይሁን። ማስተር በላቸው ነኝ፣ የዓለም የሳቅ ንጉሥ፣ የአፍሪካ
የደግነትና የመልካም ስነ ምግባር አምባሳደር